ተዘጋጅተን ስጋው ደግሞ መቀበል እንዳለብን ቤተክርስቲያን ታስተምራለች። ስጋው ደግሞ ለመቀበል መስፈርቱ ምንድን ነው ሲባል የመጀመሪያው መስፈርት ሰው መሆን ነው። ምክንያቱም ስጋው ደግሞ የተሰጠው ለሌላ ፍጥረት አይደለም፣ ለመላእክት አይደለም፣ ለአራዊት ለእንስሳት አይደለም፣ ለልዩ ልዩ ፍጥረት አይደለም። ስጋው ደግሞ የተሰጠው ለእኛ ለሰዎች ነው። እኛ ሰዎች በኃጢአት ሙተን እንዳንቀር፣ በበደል ተጎድተን እንዳንቀር፣ በጨለማ ውስጥ በገደል ውስጥ ወድቀን እንዳንቀር ወደ እርሱ እንድንቀርብ የምንቀርብበትን መንገድ ሰጥቶናል። እንግዲህ ከሰጠን መንገድ አንዱ ስጋው ደግሞ መቀበል። ስለዚህ የመጀመሪያው መስፈርት ሰው መሆን ነው። እግዚአብሔር ወዶ ፈቅዶ ሰውን ደግሞ አክብሮ ወዶ ዘላለማዊ አድርጎ ስልጣን ሰጥቶ በዚህ ምድር ላይ ሾሞታል፣ አክብሮ ፈጥሮታል። ስለዚህ ሰው ነንና ሁላችንም ስጋው ደግሞ መቀበል እንዳለብን የእግዚአብሔር ቃል ያስተምረናል። ሌላው ስጋው ደግሞ ለመቀበል መስፈርቱ እምነት ነው። እምነት ነው። ሁላችንም አምነን እግዚአብሔር ያድነናል፣ እግዚአብሔር ይፈውሰናል፣ እግዚአብሔር ይቅር ይለናል፣ እግዚአብሔር ስጋውና ደሙን የሰጠን ለእኛ ነው ብለን አምነን ቀርበን ስጋው ደግሞ መቀበል አለብን። ምክንያቱም ያለ እምነት መቀበል ስለማይቻል ቅድም እንዳልኳችሁ ሰው ስለሆነ ነው የምንቀበለው። ሌላው ፍጥረት መቀበል አይችልም። አሁን ደግሞ እምነት ያስፈልጋል። ሁላችንም ለሚያምን ሁሉ ይቻላል። አምናችሁ የምትለምኑትን ሁሉ ታገኛላችሁ። ልመና ሁሉ በእምነት ነው። ጸሎቱ በእምነት ነው። ቅዳሴው በእምነት ነው። ማህሌቱ በእምነት ነው። ክብረ በዓሉ በእምነት ነው። ማንኛውም መንፈሳዊ አገልግሎት የሚፈጸመው በእምነት ነውና ስለዚህ አንዱ መስፈርት እምነት ነው። አምነን መቅረብ አለብን። ሥጋው ደሙ ተቀብለን የዘላለም ሕይወት እናገኛለን ብለን በእምነት መቅረብ ይህ አንዱ መስፈርት ነው። ሌላው መስፈርት ንስሐ መግባት ነው። ንስሐ መግባት ምክንያቱም ከነ ኃጢአት ከነ በደል መቅረብ ስለማይቻል ለዚያ ነው በቅዳሴው ላይ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን ንስሐ እስከሚገባ ድረስ አይቀበል። ንስሐ እስከሚገባ ድረስ ደግሞ አይቀበል ማለት አይደለም። ንስሐ እስከሚገባ ድረስ ራሱን እስከሚያዘጋጅ ድረስ በድፍረት አይቅረብ። ራሱን አዘጋጅቶ ንስሐ ገብቶ ታርቆ ራሱን ንጹሕ አድርጎ ወደ ሥጋው ደግሞ ይቀበል ማለት ነው። ስለዚህ አንዱ መስፈርት ንስሐ መግባት ነው። በዓለም ላይ ስንኖር በሐሳብ፣ በንግግር፣ በተግባር በእነዚህ በሦስቱ መንገዶች የተለያዩ ነገሮች ሊገጥሙን ይችላሉ። በሐሳብ ክፉ ሐሳብ፣ በንግግርም ክፉ ንግግር፣ በተግባርም ክፉ ሥራ ሊገጥመን ስለሚችል ሐሳባችንን መርምረን፣ ንግግራችንን መርምረን፣ ሥራችንን መርምረን የተሳሳትነው መንገድ ካለ በንስሐ ተመልሰን ሥጋው ደግሞ መቀበል እንዳለብን የእግዚአብሔር ቃል ይነግረናል። ስለዚህ አንደኛው መስፈርት ንስሐ መግባት ነው። ንስሐ መግባት ነው። ሌላው ሥጋው ደግሞ ለመቀበል መስፈርቱ መታረቅ ነው። መታረቅ ምክንያቱም ሰው ከነቂም በቀሉ ሆኖ በልቡ ቂም ይዞ በልቡ ክፋትን ይዞ ወደ ሥጋው ደግሞ መቅረብ ስለማይቻል መጀመሪያ ከወንድሙ ከእህቱ ጋር መታረቅ አለበት። ለዛ ነው ማቴዎስ ወንጌል ላይ እነሆ መባ ልታስገባ ስትመጣ ወደ ቤተ መቅደስ ወደ ቤተ ክርስቲያን ምናልባት በባልንጀራህ ላይ አንድ ቅሬታ ካለብህ መባውን አስቀምጠህ በመጀመሪያ ከባልንጀራ ከወንድም ታርቀህ ነው፣ ከዛ በኋላ መባውን ታስገባለህ። ስለዚህ መታረቅ ነው። ለሥጋው ደግሞ አንዱ መስፈርት መታረቅ፣ ልብን ንጹሕ ማድረግ፣ ሰውነትን ንጹሕ ማድረግ ያስፈልጋልና መታረቅ ነው። ከወንድም ከእህት ጋር ቂም በቀል ይዞ መቅረብ ስለማይቻል ማለት ነው። ስለዚህ ፍቅር ይቀድማል እንጂ መጀመሪያ የምንወደው እግዚአብሔርን ነው። የፍቅር መጀመሪያ እግዚአብሔርን መውደድ ነው። የሁሉም አገልግሎት መጀመሪያ እግዚአብሔርን መውደድ ነው። ለዚያ ነው ቅዱስ ጴጥሮስን 3 ጊዜ ተወደኛለህ 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 እያለ ጠይቆታል። ቅዱስ ጴጥሮስን አንተ የፈጠርከኝ የአንተው ልጅ ነኝ፣
ውስጤንም ውጭንም ታውቃለህ። እኔ እንደምወድህ አንተ ታውቃለህ። እኔ እንደምወድህ ስለዚህ ልቤን የምታውቀው አንተ ነህና እኔ እወድሃለሁ። ከኔ በላይ ደግሞ ልቤን አንተ ታውቀዋለህ። ስለዚህ እኔ አሁን አንተን ወድጄ ነው ሁሉን ትቼ የተከተልኩህ። ሁሉን ትቼ ተከትያለሁ። አንተን ወድጄ በዓለም ላይ ያለውን ሀብት ሁሉ ቤተሰቦችን ሁሉ ትቼ ለአንተ ሰጥቼ ራስንም ለአንተ ሰጥቻለሁና ስለዚህ እኔ እንደምወድህ አንተ ታውቃለህ ሲለው ይህን ጊዜ ምንድን ነው በልጆቼን፣ ግልገሎቼን፣ ጠቦቶቼን ጠብቅ። ስለዚህ መልካም ስራ ለመስራት ማንን መውደድ ይቀድማል? እግዚአብሔርን መውደድ ይቀድማል። እግዚአብሔርን ለመውደዳችን ማረጋገጫው ምንድን ነው? ሁላችንም እግዚአብሔርን እንወደዋለን እንላለን። ማረጋገጫችን ምንድን ነው ሲባል ባልንጀራን መውደድ ነው ማረጋገጫው። ምክንያቱም ወንድሙን የማይወድ እግዚአብሔርን እወዳለሁ ቢል እሱ ውሸተኛ ነው ይላል። ወንድሙን የማይወድ እህቱን የማይወድ አባቱን የማይወድ እናቱን የማይወድ ከዛም አልፎ ራሱንም የማይወድ እግዚአብሔርን እወዳለሁ ቢል እሱ ውሸተኛ ነው ይላልና ስለዚህ እግዚአብሔር የመውደዳችን ማረጋገጫው ባልንጀሮቻችንን መውደድ ነው። የፍቅር መጨረሻው ጠላትን መውደድ ነው። ጠላትን መውደድ ነው የፍቅር መጨረሻው። ማቴዎስ 5 ላይ በሰማይ ላለው አባታችሁ ልጆቹ ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ፣ ለሚያሳድዷችሁ ጸልዩ ብሎ አስተምሯል። ማስተማር ብቻ አይደለም፣ ራሱን በቀራንዮ ላይ ለእኛ ሥጋውንና ደሙን ሲሰጥ ነው ለሚሰቅሉት፣ ለሚተፉበት፣ ለሚሰድቡት ምንድን ነው ያለው? የሚያደርጉትን አያውቁምና ይቅር በላቸው። ይሄ ፍቅር መጨረሻ። የሚያደርጉትን አያውቁምና ይቅር በላቸው። ስድብ የአላዋቂነት ነው። ጥላቻ የአላዋቂነት ነው። ሰውን መደብደብ የአላዋቂነት ነው። ሰውን መግደል የአላዋቂነት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው ብሎ እኛ እንዴት ማለት እንዳለብን እንዴት መጸለይ እንዳለብን አስተምረናል ማለት ነው። ይሄንን አብነት ያደረገው ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ ምን ብለዋል? እነሆ ባለማወቅ ድንጋይ አንስተው የሚደበድቡትን እነሆ ድንጋይ በድንጋይ ሲደበድቡት ሰማይ ተከፈተለት፣ ምስጢር ተገለጸለት፣ ሥላሴን አየ፣ ጌታችን ኢየሱስ ክርስቶስን ተመለከተ። ይህን ጊዜ ጌታችን በቀራንዮ የተናገረው ትዝ አለውና እነዚህ በድንጋይ የሚደበድቡት የሚያደርጉትን አያውቁምና ይቅር በላቸው ብሎ የፍቅር መጨረሻውን ቅዱስ እስጢፋኖስ ተናግሯል። ስለዚህ ወደ ሥጋው ደግሞ ለመቅረብ ሁላችንም በምድር ላይ ያለውን ቂም በቀል፣ በምድር ላይ ያለውን ክፋት፣ በልባችን ላይ ያለውን መጥፎ ነገር ሁሉ ትተን ወደ ሥጋው ደግሞ መቅረብ ያስፈልጋልና ሥጋው ደግሞ ለመቀበል አንደኛው መስፈርት መታረቅ ነው። መታረቅ ነው። ልባችን ንጹሕ ማድረግ። ምክንያቱም እዚህ ዓለም ላይ ያለው እዚሁ ነው የሚቀረው። ለእኛ ምንም አይጠቅምንም፣ አይከተለንም። እንኳን መጥፎው መልካም ነው ያልነው እንኳ አይከተለንም። ወደ መቃብር ስንሄድ ወገኖቻችንን ስንሸኝ አይተናል። 3 ክንድ ጨርቅ ብቻ ናት የተከተለች፣ ሌላ ምንም የለም። ሁሉ ትተው ነው የሄዱት። መኪናውን ትተው፣ ሕንፃውን ትተው፣ ገንዘቡን ትተው፣ ቤተሰባቸውን ትተው፣ ሁሉ ትተው ነው ወደ መቃብር የወረዱ። የሚከተለን ነገር የለም። የሚከተለን ነገር ቢኖር መልካም ስራችን ነው። ሥጋው ደሙን የሚከተለን የዘላለም ሕይወትን የሚከተለን መልካም ስራን የሚከተለንና እነሆ በዕለተ ምጽአት መልካም የሰሩትን እናንተ ቡሩካን ናችሁ፣ እናንተ ቡሩካን ተመልከቱ፣ እናንተ ብፁዓን፣ እናንተ ልጆቼ ኑ መንግሥተ ሰማያት ውረሱ ብሎ መልካም ስራቸውን እየተናገረ እየመሰከረላቸው ጻድቃን በማለት በቀኝ ያቆማቸዋልና ሥጋው ደሙ ለመቀበል አንዱ መስፈርት መታረቅ ነው። መታረቅ ነው። ሌላው ሥጋው ደሙ ለመቀበል መስፈርቱ ምንድን ነው ሲባል ጥቅሙን ማወቅ ነው። ሥጋው ደሙ ለምንድን ነው የምንቀበለው? የሥጋው ደሙ ጥቅም ምንድን ነው ስንል በዮሐንስ ወንጌል ምዕራፍ 6 ላይ መድኃኒታችን ኢየሱስ ክርስቶስ በደንብ ነግሮናል፣ አስተምሮናል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል። አንዱ ጥቅሙ የዘላለምን ሕይወት ማግኘት ነው። ተመልከቱ፣ የዘላለም ሕይወት የማይረ
የማይራብ የማይጠማ የማይደክም የማይዝል የማይሞት የዘላለምን ሕይወት ማግኘት ነው አንዱ ትልቁ ጥቅም። ሌላው ጥቅም ከእግዚአብሔር ጋር መኖር ነው። ሥጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ ይላል። ከእኔ ጋር ይኖራል። አያችሁ፣ ሥጋውን ደሙን የተቀበለ ሰው ሁልጊዜ ከእግዚአብሔር ጋር ይኖራል። በማታ በጠዋት በቀን በሌሊት በየትኛውም ሰዓትና ደቂቃ በምድርም በሰማይም ከእግዚአብሔር ጋር ይኖራል ሥጋውን ደሙን የተቀበለ ሰው። ስለዚህ እሱ እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ይላል። ሌላው የሥጋው ደግሞ ጥቅም ምንድን ነው ሲባል ትንሣኤን በክብር መነሳት ነው። ኋላ በመጨረሻ